ያ የማይታመነው ቀን መጣ። ለሁለት አስርት ዓመታት በWWE መድረክ ላይ አታዩኝም ዩ ካንት ሲሚ እያለ ሲያስተጋባ የነበረው ድምፅ ለዘላለም ዝም ብሏል። ባለፈው ታህሳስ ዲሴምበር ላይ ጆን ሲና የመጨረሻውን ጨዋታ አድርጎ ጫማውን ሰቅሏል። ዛሬ ታላቅ ተዋጊ ያለፈበትን አስቸጋሪ የህይወት ጎዳና የነገሰባቸውን ዓመታትና ለምን በታህሳስ ወር ለመሰናበት እንደወሰነ አብረን እናያለን። አብራችሁን ሁኑ። Incredible heavyweight superstar who's won more than 1800 matches and has dedicated 2 decades of his life to wrestling. ጆን ሲና ዛሬ የምናውቀው ባለ ሚሊዮነር ኮከብ ሆኖ አልተጀመረም። ወደ ካሊፎርኒያ ሲሄድ በኪሱ የነበረው ጥቂት ዶላሮች ብቻ ነበሩ። የሚበላው አጥቶ የምግብ ውድድሮች ላይ ይሳተፍ ነበር። ማታ ደግሞ ማረፊያ ስለሌለው ቀንቀን በሚነዳው በሊሞዚን መኪና ውስጥ ይተኛ ነበር። ግን ይህ መከራ መቼም ተስፋ አትቆርጥም ኔቨር ጊቭ አፕ የሚለውን የህይወት መርህ አስተማረው። ያ መኪና ውስጥ ይተኛ የነበረው ወጣት በኋላ ላይ የዓለምን መድረክ ይቆጣጠራል ብሎ የገመተ ማንም አልነበረም። ሲና በWWE ታሪክ ውስጥ 16 ጊዜ የዓለም ሻምፒዮን በመሆን ስሙን በወርቅ ቀለም ጽፏል። እንደ ሪከርድ ፍሌረር ያሉ ታሪካዊ ሰዎችን ሪከርድም ተጋርቷል። በመድረክ ላይ የነበረው ኃይል፣ ደጋፊዎችን የሚያነሳሳበት መንገድ እና በተለይም ከልጆች ጋር ያለው ቅርርብ ልዩ ያደርገዋል። ሜክ ኤ ዊሽ በተባለ ድርጅት በኩል የታመሙ ህጻናትን ምኞት በመፈጸም ክብረ ወሰን የጨበጠው ሲና በትግል መድረክ ላይ ብቻ ሳይሆን በሰብአዊነትም አሸናፊ ነበር። ብዙዎች ለምን አሁን ብለው ይጠይቃሉ። ሲና በታህሳስ ወር የመጨረሻውን ትግል አድርጎ ሲሰናበት ምክንያቱ ግልጽ ነበር። ሰውነቱ ለከባድ ትግል ዝግጁ አለመሆኑንና በሆሊውድ ያለው የሥራ ጫና እየጨመረ መምጣቱን በሐቀኝነት ተናግሯል። በክብር መውጣት ፈልጋለሁ እንዳለውም በታህሳስ ወር በታላቅ ጭብጨባና በደጋፊዎች እንባ ታጅቦ የመጨረሻውን ፍልሚያ ምዕራፍ ዘግቷል። ሲና ሲሄድ ባዶ መድረክ ብቻ ሳይሆን ትልቅ የታሪክ አሻራ ጥሎ አልፏል። እሱ በትግል ዓለም ውስጥ የነበረው ስነ ስርዓት፣ ለስራው ያለው ታማኝነትና ተሸንፎ አለመውደቅ ለማንኛውም ሰው አርአያ ነው። አሁን ጆን ሲና በWWE መድረክ ላይ ዳግመኛ ላናየው እንችላለን። ነገር ግን ላለፉት 24 ዓመታት የፈጠረው ትዝታ በደጋፊዎቹ ልብ ውስጥ ለዘላለም ይኖራል። የጆን ሲና ዘመን በዚህ መልኩ አብቅቷል። እናንተ ስለሱ የምታስታውሱትን እጅግ ምርጥ ጨዋታ የትኛው ነው? በእውነትስ ሲናን መድረክ ላይ ተናፍቁታላችሁን? ሐሳባችሁን በኮሜንት አጋሩኝ። ይህንን የጀግና ታሪክ ለጓደኞቻችሁ ሼር አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም በያላችሁበት። I officially announce my retirement from the WWE.